አንድ ሰው በአንድ ቀን የሚሰራውን ኤአይ በ5 ደቂቃ ቢሰራልህ ምን ታደርጋለህ? ዛሬ ብዙ ሰዎች ጊዜና ጉልበት በሚበላ ስራ ላይ እየተጠመዱ ነው። ነገር ግን ቴክኖሎጂ ቀድሞ መፍትሄ አለው። ኤአይ ማለት ሰውን የሚተካ አይደለም፣ ሰውን የሚያግዝ ነው። በትክክል ከተጠቀምከው ስራህን ያፋጥነዋል። ኤአይ የሚያደርግልህን 3 ነገሮች። አንደኛ፣ መጻፍ። ምን ሊጽፍልህ ይችላል? ኢሜል፣ ስክሪፕት፣ አሳይመንት ወይም ደግሞ ፖስት በየደቂቃዎቹ በየሰከንዱ ይጽፍልሃል። ሁለተኛ፣ ማስተማር። አንድ ነገር ካልገባህ እንደ አስተማሪ በደንብ ይገልጽልሃል፣ ያብራራልሃል፣ ይተነትንልሃል። ሶስተኛ፣ ሀሳብ መፍጠር። ምን አይነት ሀሳብ ሊፈጥር ይችላል? ቢዝነስ አይዲያ ሊሆን ይችላል፣ ቪዲዮ አይዲያ፣ ኮንቴንት አይዲያ እና ሌሎችንም። ብቻ ካንተ የሚጠበቀው የምትፈልገውን ጥያቄ በአግባቡ መጠየቅ፣ ለመልሱ እሱ ይጨነቅበት። ይህ በእንዲህ እንዳለ አንድ ነገር አለ። ኤአይ የሚጠቅምህ ነው፣ ካልተጠቀምክበት ግን ወደ ኋላ ትቀራለህ። ዛሬ የምንኖረው ዓለም ኤአይ የሚጠቀም ሰውና የማይጠቀም ሰው በግልጽ እየተለየ ነው። ኤአይ ስለሚሰራው ተጨማሪ ቪዲዮ ከፈለክ ሰብስክራይብ አድርግ። ቪዲዮውን ከወደድከው ደግሞ ላይክ፣ እንዲሁም ኤአይ ብለህ ኮሜንት ላይ ጻፍ።